አስባችሁታል? የዩቲዩብ ቻናላችሁን ከክላውድ ጋር አያይዛችሁት ሪል የሆነ ዳታ ሲሰጣችሁና ስለ ቻናላችሁ በደንብ ሪሰርች እየሰራ ቀጣይ የምትሰሩት ቪዲዮ በደንብ አድርጎ ጋይድ ሲያደርጋችሁ፣ ስለዚህ ኖርማሊ የዩቲዩብ ቻናላችሁ ከክላውድ ጋር ሳያያዝ በፊት እንደዚህ አይነት የሆነ ዳታ ነው የሚሰጣችሁ ማለት ነው። ስለዚህ ከተያያዘ በኋላ ደግሞ ልክ እንደዚህ አይነት ዳታ ይሆናል ማለት ነው የሚሰጣችሁ። ስለዚህ ምንም አይነት ነገር ዳውንሎድ ሳታደርጉ ቀጥታ ክላውድ እና የዩቲዩብ ቻናላችሁን አያይዛችሁ እንዴት ቻናላችሁን በደንብ እንደምታሳድጉ እና ደግሞ እኔም ራሴ ነው ሌሎች ቻናሎች ላይ የጠቀሙኝ ሙሉ ለሙሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ሶ በዚህኛው ፕሌሊስት ደግሞ ባለፈው እንደነገርኳችሁ ሞርሊ ኤአይ ላይ ፎከስ አድርገን እናያለን ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። እሺ ስለዚህ አሁን ምንድነው የምናደርገው? ይሄንን ቻናላችን ነው ማለት ነው ኮኔክት የምናደርገው የአሁኑን ቻናል ማለት ነው። ስለዚህ ይሄን እንደምታዩት 442 ሰብስክራይበር ያለው ቻናላችንን እዛ ክላውድ ጋር አብረን እናያይዘዋለን ማለት ነው። ስለዚህ ይሄን ለማድረግ መጀመሪያ የምታደርጉት ኤኒ ብራውዘር ላይ ትሄዱና ይሄን ዌብሳይት ትከፍታላችሁ። እንደምታዩት ዊንዶውስ ኦር ኤአይ ይላል። ሊንኩን ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ኦር ደግሞ ዊንዶውስ ኦር ብላችሁ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ቀጣይ ምንድነው የምናደርገው? ሳይን አፕ እናደርጋለን ማለት ነው እዚህ ኤአይ ላይ። ከዛ ሳይን አፕ ካደረግን በኋላ ሳይን አፕ ታደርጋላችሁ። ስለዚህ ሳይን አፕ ስታደርጉ ሁሌም መምረጥ ያለባችሁ የአካውንታችሁ ወይም ደግሞ የዩቲዩብ ቻናላችሁን የከፈታችሁበትን ኢሜል ነው ማለት ነው። ከዛ ሳይን አፕ አድርጋችሁ ጨርሳችሁ በኋላ ይሄን ኢንተርፌስ ታገኛላችሁ ማለት ነው። ኦልሬዲ እኔ ሳይን አፕ ስላደረኩኝ ነው። ከዛ በኋላ እዚህ ጋር እንደምታዩት በጎን ሳይድ ባሩ ላይ ዩቲዩብ የምትላለች ወይም ደግሞ ወደታች ስትሄዱ ታገኙታላችሁ። ወይም ደግሞ እዚሁ ጋር ዩቲዩብ የምትላለች ማለት ነው። ስለዚህ እሷን ትነኳታላችሁ ማለት ነው ዩቲዩብ የምትለዋል። ስለዚህ እንደምታዩት ዩቲዩብ ስትነኩ ሳይኒን የሚል አለ። ከዛ በኋላ ሳይኒን ታረጋላችሁ ማለት ነው። ስለዚህ ኦልሬዲ እኔ ሳይኒን ስላደረኩኝ አካውንቴ እዚህ ጋር መጥቷል ማለት ነው። ስለዚህ እንደምታዩት ይሄንን አካውንት ኔሙና አካውንት አይዲ ሁሉም ሰሌክት ታረጋላችሁ ማለት ሌላም አካውንት ካላችሁ ባንድ ላይ ማያያዝ ትችላላችሁ ማለት ነው። ስለዚህ ይሄንን ከመረጥን ይሄንን አካውንት እንደዚህ አድርገን እናያይዛለን ማለት ነው። ከዛ እዚህ ጋር እንደምታዩት ኔክስት የምትለዋን በተን እንነካታለን ማለት ነው። ስለዚህ ይሄ ኤአይ እንደምን ይጠቅመናል ማለት ነው? እንደ ድልድይ ይጠቅመናል ማለት ነው። ምንድን የዩቲዩብ ቻናላችንንና የክላውድን ለማያያዝ የሚጠቅመን ድልድይ ነው ማለት ነው። ስለዚህ እንደምታዩት ኦልሬዲ ተያይዞ አለቀ። ማን ላይ ያለው የዊንዶውስ ኦር ኤአይ ላይ ያለው ሙሉ ለሙሉ ተያይዞ አለቀ ማለት ነው። ከዚህ በኋላ ምንድነው የምናደርገው? ቀጥታ ወደ ክላውድ እንሄዳለን ማለት ነው። ስለዚህ ክላውድ ላይ ከሄድን በኋላ ምንድነው የምታደርጉት? እዚህ ጋር እንደምታዩት ከስተማይዝ የምትለዋን በተን ትነኳታላችሁ። ከዛ እዚህ ጋር ታች ላይ እንደምታዩት ምን የምትላለች? ኮኔክተር የምትላለች። ስለዚህ ያቺ ኮኔክተር የምትለዋን ትነኳታላችሁ ማለት ነው። ከዛ በኋላ ኮኔክት ካረጋችኋት በኋላ እዚህ ጋር ኮኔክት የተደረጉትን ነገሮች ያሳያችኋል ማለት ነው። ለምሳሌ እኔ ጋር ጊትሃብ ጋር ኮኔክት አድርጌዋለሁ። ስለዚህ ያንዳንዱ ነገር ጋር ኮኔክት አድርጋችሁ አክሰስ ተሰጡትና የእናንተን የተለያዩ ኢሜል በእናንተ መሰረት ይቆጣጠርላችሁ ይችላል ማለት ነው በምታዙት ኮማንድ አማካኝነት። ከዛ በኋላ እዚህ ጋር አድ የምትለዋን ትነኩትና ብራውዝ ኮኔክተር የምትለዋን ትነኳታላችሁ ማለት ነው። ስለዚህ እዚህ ጋር የቅድሙን የኮኔክተር ስም ትጽፋላችሁ ማለት ነው። ስለዚህ የቅድሙ ምንድነው? ዊንዶውስ ኦር የሚለውን ትጽፋላችሁ። ስለዚህ እንደምታዩት ዊንዶውስ ኦር ብላችሁ ከጻፋችሁ በኋላ ዊንዶውስ ኦር ኤአይ የሚል መጥቷል ማለት ነው። ስለዚህ ይሄን ሙሉ ትነኩታላችሁ ማለት ነው። ከዛ ይሄን ከነካችሁት በኋላ እዚህ ጋር እንደምታዩት ኮኔክት የምትላለች ይሄንን ኮኔክት ታደርጉታላችሁ ማለት ነው። ሶ እንደምታዩት ዊንዶውስ ኦር እና ክላውድ ኮኔክት ሆናሉ ማለት ነው። ስለዚህ ከዚህ በኋላ ደግሞ ምንድነው የሚሆነው ማለት ነው? አለው አክሰስ እና ደግሞ ዲኔ የሚላለ ማለት ነው። ስለዚህ ምንድነው የምታረጉት? አለው አክሰስ ነው የምትሉት ማለት ነው። ስለዚህ ኤአይውን እና ክላውድን አያያዛችሁት ማለት ነው። ከዛ ቀጥታ የዩቲዩብ ቻናላችሁን አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት አለው አክሰስ ትሉታላችሁ። ከዛ በኋላ እንደምታዩት ወደ ዊንዶውስ ኦር መልሶ ይወስደናል ማለት ነው ወደዛ ፕላትፎርም። ከዛ እዚህ ጋር እንደምታዩት ፊኒሽ የምትለዋን ትነኩታላችሁ ማለት ነው። ፋይናሊ እንደምታዩት እዚህ ጋር እንዳያችኋት ፋይናሊ ኮኔክተር ቱ ዊንዶውስ ኦር ኤአይ አለ። ስለዚህ እዚህ ጋር ኮኔክተር ስትመጡ ስታተሱ ራይት ምልክት አሳይቶናል ማለት ነው። ስለዚህ ታይፑም ዌብ ነው፣ ኮኔክተሩም ደግሞ ዊንዶውስ ኦር ኤአይ ብሎ ራሱ መጥቶልናል ማለት ነው። ስለዚህ ከዚህ በኋላ ማድረግ የሚጠበቅባችሁ ነገር ኮኔክተራችሁን ተጠቅማችሁ ስለ እናንተ ሙሉ የዩቲዩብ ቻናል
ማወቅ ትችላላችሁ ማለት ነው። ስለዚህ የምታደርጉት ምንድነው? ስለዚህ አሁን ምንድነው የምናደርገው? ኮኔክት መሆን ወይም ደግሞ ስታተሱን እንዲሰጠን የምንፈልግ ከሆነ ስለ ዩቲዩብ ቻናላችን አዲስ ቻት ትከፍቱና ምንድነው የምትብላችሁ የምትጠይቁት። ስለዚህ ይሄን ፕሮምፕት አስገብለታላችሁ ማለት ነው። ወይም ደግሞ ታች አስቀምጥላችኋለሁ። ይሄንን ፕሮምፕት ተጠቅማችሁ ይሄንን በመጠቀም ሙሉ በሙሉ ስታተሳችሁን ወይም ደግሞ ሪል ዳታ ከዩቲዩባችሁ ቀጥታ ዳሽቦርዱ ላይ ኮኔክት አድርጋችሁ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ስጠይቀው ቸክ አድርጎ ይሰጠኛል ማለት ነው። ስለዚህ እንዳያችሁት ኮኔክትድ አድርጎ እንደምታዩት ያለኝን ሪል ዳታ ያገኘሁትን ቪው በሙሉ ሰጥቶኛል ማለት ነው። ከዚህ በኋላ ደግሞ እንደምትፈልጉት ስለዚህ ከዚህ በኋላ ደግሞ በጣም አሪፉ ነገር ምንድነው ማለት ነው? እዚህ ጋር እንደምታዩት ስታተሱን ከሰጣችሁ በኋላ በአናሊቲክስ ወይም በግራፍ አድርጎ እዚህ ጋር ይህች ምልክት ነክታችሁ ቀጥታ ዳውንሎድ ማድረግ ትችላላችሁ። ስለዚህ ሶሻል ሚዲያም ላይ ለማሳየት ለሰዎች ኤክስፕሌን ለማድረግ መጠቀም ትችላላችሁ ማለት ነው። ስለዚህ በጣም አሪፍ የሆነ መንገድ ነው። እኔም ተጠቅሜበት ሞር ኤፌክቲቭ የሆነ መንገድ ነው ማለት ነው። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። እንደተመለከታችሁ ሙሉ የዩቲዩብ ቻናሌ ከክላውድ ጋር ተያይዟል ማለት ነው። ስለዚህ ሪል ታይም ዳታ ሲፈልግ ይሰጠኛል ማለት ነው። ስለዚህ ምን እንዳስተካክል ወይም ደግሞ በጣም ፐርፎርም ያደረገው ቪዲዮ የትኛው ነውና ምን ተጠቅሜ ነው እንደዛ ፐርፎርም ያደረገው እና በኔ ኒች በዚህ ሳምንት ወይ ደግሞ በዚህ ወር ላይ በጣም ቫይራል የወጣ ቪዲዮ ፈልጎ እንዴት አድርጎ ያንን ሪክሬት እንደምታደርጉት ሙሉ ከነ ስክሪፕቱ ከነ ታጉ ሙሉ ጀነሬት አድርጎ ይሰጣችኋል ማለት ነው። ስለዚህ ይሄ ቪዲዮ ከተጠቀማችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኝ። መቼም